ኢትዮጵያ በአማሮች ፍላጎት የተገነባች ሀገር ናት። ኢትዮጵያ በአማሮች ፍላጎት የተገነባች ሀገር ናት። ኢትዮጵያ የምትባለው ሀገር ከጫፍ እስከ ጫፍ እንደ ሲሚንቶ አጣብቆ ያዛት አማራ የሚባለው ማህበረሰብ ነው ያሉት። እንደ ሲሚንቶ አጣብቆ ያዛት አማራ የሚባለው ማህበረሰብ ነው ያሉት። አሁን ተወደደም ተጠላ አንድ ነገር ተፈጥሯል። ይሄን የተፈጠረ ነገር ነው አጠናክረህ የምትንደረደረው እንጂ ሌሎቹ ማድረግ ያለባቸውን ያደርጋሉ። አቁም ብትለው አያቆምም። ያንተን ባንተ ቋንቋ ታዝሎ ተጣብቆ ማጥላላቱ አይቀርም። እንደ ጢንዚዛ ያንቋረረበት ባልታጠበ ጉሮሮ ያንቋረረበት ሊያጥላላ ይችላል። እሱ አይደለም ያለውን ይበል። አንተ ይሄን ኃይል አድርገህ ተንደርድረህ መሄድ መቻል ነው። ይሄ ነው። ይሄን መመከት ካልቻለ ከዚህም በላይ ሊገጥም ይችላል። ከዚህም በላይ ሊገጥም ይችላል። ስለዚህ ይሄን አውቆ ነው ሁሉም እንደ አማራ ማሰብ። እነዚህ እንቅፋት የሆኑ መንደርተኞች ጎጠኞች ለዚህ አይነቱ ቦታ ለመስጠት ይሄም ይመጣው ዋናው ማንነቱ ላይ በተገቢው ካየው ከዛ በታች ያለው ቦታ የለው። ስለዚህ በዚህ ደረጃ ነው መሄድ ያለብን። ምን ጊዜም ወደ ውስጣችን ነው ወደ ውስጣችን በተገቢው አይተህ ከውስጥ ተነስተህ ነው ወደ ውጭ የምትሄደው። ይሄ ሁኔታ ነው የሚጠይቅ እንጂ ከዚህም በከፋ ምንም አዲስ ነገር የለውም። እንዳነሳሁት ጣሊያኖች ኢትዮጵያ የሚባለው ሀገር እንደ ሲሚንቶ አጣብቆ ያዛት ያማራው ማህበረሰብ ነው። በተዘዋዋሪ እኮ ተናግረውታል። ኢትዮጵያ በእነዚህ እኮ አሁን የምትላቸው ብራቀኝ ያሉት ፖለቲከኞቹ በተለያየ ጊዜ ተናግረውታል። ኢትዮጵያ በአማሮች ፍላጎት የተገነባች ሀገር ናት። የአማራ ቋንቋ፣ የአማራ ባህል፣ የአማራ ሃይማኖት ሁሉ ነገር ብለውታል። ስለዚህ አሁን እነሱ ጋር አይደለም አላችኋል። እኛ ተገቢ ሆነ ሁነን መገኘት ነው። ውስጣችን አጠናክረን ሁነን ነው መገኘት ያለብን። ይሄ በጦለት በልመና ብቻ አይመጣም። በትግል ነው። በትግል ከውስጥ ይጀምራል። ግንባር ቀደም የሆኑትን እነዚህ ወደፊት የሚመጡበት ሁኔታ እየተፈጠረ ከታች የግለሰብ መሪ አይደለም ከታች ሁሉም ተሳትፎ እንዲኖረው የእያንዳንዱ ድምር የሥራ ውጤት ነው ወደዚህ ወደ ተሻለ ደረጃ የሚያመጣና። ለዚህ ነው ሁሉ ጊዜ ስንንቀሳቀስ ስናስብ እንደ አማራ ይሁን ሲባል ሌላ መነሻ የለው። በአማርኛችን ሁሉ ነገር ታጭቋል። ባህላችን፣ ወጋችን ሁሉ ነገር አለ።